ልብሶቻችሁ ቦታ እየያዙ ካስቸገሯችሁና እየተጨማደዱ ካስቸገሯችሁ ያስተጣጠፍ ዘዴዎችን አሳያችኋለሁ። ተከታተሉኝ። አንድ እግር ካልሲ እየጠፋባችሁ ለተቸገራችሁ በዚህ መልኩ ካጠፋችሁት መጥፋት የሚባል ነገር አይኖርም። ቦክሰሩን ሲያጥፉ እንዴት ነው የሚያጥፉት? እንግዲያው ስላሳየሁት ልክ በዚህ መልኩ ካጠፉ በኋላ መጨረሻ ላይ ወደ ውስጥ ያስገቡት። ፎጣዎች ብዙ ጊዜ ቦታ ስለሚይዙ በዚህ መልኩ ካጠፏቸው ቦታችንንም አይዙብንም፣ ውበትም ይኖራቸዋል። ቲሸርቶን ሲያጥፉ ልክ በዚህ መልኩ ይጠፉ። የቢጫውን መስመር ተከትለው ካጠፉ በኋላ በዚህ መልኩ ይጠፉት። ሸሚዞችን በዚህ መልኩ ካላጠፍናቸው የተጨማደዱ ስለሚያስቸግሩ ውበት አይኖራቸውም። ረጅም ሸሚዞችንም ሲያጥፉ ልክ እንደሚያዩት በቀላሉ ማጠፍ ይችላሉ። ሹራቦች ብዙ ጊዜ ቦታ እየያዙ ያስቸግሩናል። ልክ በዚህ መልኩ ካጠፍናቸው ግን ቦታ መያዝ የሚባል ነገር አይኖርም። እንዲሁም እንደዚህ አይነት ሹራቦችን በዚህ መልኩ በቀላሉ ማጠፍ ይችላሉ። እንዲሁም ወፍራም ጃኬቶችን ሲያጥፉ ልክ በሚያዩት መልኩ ይጠፉ። እንደዚህ አይነት መረጃዎች በየቀኑ እንዲደርሷችሁ ብሎ ላይክ፣ ሼር ማድረግ እንዳይረሳ።